አቶ በርታ ትደርሳለህ እያለ ደረሰ። እዛ በኋላ ውቃቢ የዚህ ውቃቢ ጉዳይ እኔ ደግሞ የመጀመሪያ ልጅ ደግሞ ቃል ኪዳን ያደርገው ቃል ኪዳን ያደርገው የመጀመሪያ ልጅ ላይ ቃል ኪዳን ያደርገው 3 ቦታ ሄጄ ተለያዩ ቦታ 3 ቦታ ሄጄ እሱ ታገለግላለህ። አሁን አየህ እኔ እኮ ቀለበት ያገባልኝ ክርስቶስ ነው። እሱ ግን ቀለበቱን ወጣ ሄደ። እኔ ግን ወደ ክርስቶስ ወጣ። አየህ ስለዚህ ቀለበት አገባና አይ አንተ እሱን ታገለግላለህ፣ ከአዳም ትሆናለህ። ጀበና አይነቱ አይታወቅ ጡቱ 3 ጡት ነው አለ፣ 2 ጡት ነው አለ። ከዛ ደግሞ ጃሮ የሚባለው አለ፣ ደግሞ ሸክላ ነው። እሱ ደግሞ ገንፎ ነው የሚሰራበት፣ እርምጦ ነው የሚሰራበት። የተለያዩ ነገርም ጫት አለ፣ ሎሚ አለ፣ ያው ሎሚ አለ፣ ብርቱካን አለ፣ ሰንደል አለ። የሌላ ነገር የለም በዚህ ቦታ ላይ። በቃ ተከስቶ ይገባል። ከዛ በኋላ አንድ ቀን ደግሞ ተራራ ላይ ሩቅ ትሄድና ሞለሳን አለች። እሷ አትገኝም፣ ጫካ ውስጥ ነው የምትገኝ። እሷን ፈልገን እንመጣለን፣ ሰብረን እንመጣለን። እሱ ላይ ደግሞ እናቆምና እንደ ችቦ እናቆማለን። እንደ ችቦ ካቆምን በኋላ እዚህ ላይ ለምንድን ነው ያደረግከው? ለምንድን ነው አልኩት። አንድ ቀን ጠየቅኩትና ትልቅ ባባል ይገርምህ፣ ትልቅ ባ እንዲህ ፋዘር ልግደለው እንዲ ያሉ አትንካ ጥቁር ነው በጣም ትልቅ ልግደለው እኮ አይ አትገለውም ማለት አትግደለው፣ ተው ይሄ እኮ እኛን የሚጠብቅ ነው። አዎ አዎ ከዛ በኋላ ፋዘር እንደዛ ካለ በኋላ እኔ ጨመርኩ። አንድ ቀን ገልማ የሚባለው 2 ገልማ አለና ያን ገልማ ውስጥ አንድ ቀን በጫማ ትረግጥ እዛ ቦታ ወደዚህ ወደዛ አትል እዛ በር ላይ ፍልግ ይዘጋ ነው ጫማውን ቀይ ትገባው። ፍየል አትበላም፣ ዶሮ አትበላም፣ ሬሳ አትሸከምም። እንደገና የወለደች ሴት ጋር አትሄድም። ከሄድክ አንድ ወደ አትገባም። ብዙ ነገሮች አሉና ከዛ በኋላ ይህ ከሆነ በኋላ ጫማውን ውጭ ነው የምታው። አንድ ቀን ረገጥኩት፣ ገብቼ ረገጥኩትና ገባሁበትና ቁጣ እንዴት ትገባለህ? ጫማ አይገባም ብዬ ያልነገርኩህ እንዴ? በቃ ከዛን ቀን ጀምሮ ጥል ተነሳ፣ ኃይለኛ ጥል ሲነሳ ምን ማድረግ አለብኝ? አሁን በቃ እገላለሁ አለ። መሳሪያ ነበረና እገላለሁ አለ። አትገድለኝም እባክህ ቆይ አልኩትና ከዛ በኋላ ወደ አቴ ሄድኩና እሷ ጋር ቁጭ አልኩ። እሷ እያበላች እሷ እያጠጣች ቆየ። ከዛ በኋላ መምጣት አለበት እንግዲህ በአመቱ ውስጥ ግንቦት ወር፣ ሰኔ ወር፣ ታኅሳስ ወር ነው በሬ የሚታረደው፣ በግ የሚታረደው፣ በሬ የሚታረደው። እንደገና ደግሞ በሳምንት ውስጥ 4 ጊዜ ሮብ አለ፣ ሐሙስ አለ፣ ሮብ አለ፣ ዓርብ አለ፣ ቅዳሜ አለ፣ እሑድ አለ። ይሄ ሁሉ ጅቤ መምታት በቃ የምትለው ነገር አታውቅም። ዝም ብለህ በቃ ዘመን እንደዚህ ምን እንደምትለው አታውቅም። አንድ ጊዜ እንዲሁ ሰፈሩ በሙሉ ቃል መረሰ። በቃ አንድ ጊዜ በቃ የመጨረሻ ሊጠፋ አካባቢ አንድ ጊዜ አማኞቹን በዛን ጊዜ አማኞች ነበሩ። እዚሁ ወደ ላይ አካባቢ ከኛ ወደ ላይ ይርቃሉ። አማኞች ነበሩ። እነዚያን አማኞች ገሎ ጨፍጭፎ እዲናቸውን አቃጥሎ ዛሬ በየከተማ ዛሬ እነሱ ያሉበት በከተማ ነው። እግዚአብሔር ልጆቻቸውን እነሱን ባርኮ ከተማ ነው። ግን በቃ ማንም አይገባም። በቃ ሆየ ነው ሁልጊዜ ሆኑ በቃ ያከሬው ቃቢ ዛሬ ይነሳል፣ ያከሬው ቃቢ ዛሬ ይነሳል፣ እንደዚህ ያደርጋል የተባለው ሲሰራ ቆይ። ግን አንድ ጊዜ ጥርቅ
ብሎ እግዚአብሔር ይህን አጣ። ይሄን ከምድር ላይ አልበቅልም በቃ አልበቅልም። ምን ነው ያለማ እንደምታመልከው ነው ማከምት አንተ ሌላ በቃ ያረርክ ታረዳ ነበር ብዙ ነገር ታረግ ነው። ከዛ በኋላ ይሄ ሁሉ ከተደረገ በኋላ መጨረሻ ላይ ምን ያደርግልሃል? እርሱም መጨረሻ ላይ ምን ያደርግልሃል? በቃ ወደ ግድያ እኛ ተመረጭ አለቁ ካለቁ በኋላ አባቴም ሞተ፣ አቶቼም ሞቱ፣ ሁሉም ሞቱ። እኔና አባቴ እንደገና ደግሞ ጥቂት ዘመዶች ቀረ። ሁሉም አመቺሳ ሁሉም አመቺ እሷ ጋር ብቻ አመቺሳ ነው። ሁሉም እሱ ቃል ኪዳን ይገባል። ሁሉም እነሱ አለ። እስኪ አመልጣለሁ በሉት። ድገሙትና እስኪ አመልጣለሁ በሉት። ወጥመድ ተሰበረ፣ እኛም አመለጥን ያለው ይሄ እግዚአብሔር አስመለጠ። ከዛ በኋላ የሚገርም ነገር ያን ከሆነ በኋላ ብዙ ነባው ካገባ በኋላ ቢሰራ ነበረ። ትዳርን አፈረሰ፣ ብዙ ነገር አደረገ፣ ብቻዬን አደረገ። ንብረቴን ቀማኛው ሌባው ነጣቂው። ከዛ በኋላ እግዚአብሔር ግን ጉልበቱን አልሰጠም። እግዚአብሔር ግን ድባቁን መታ። እኔ ግን አመለጥኩ። ይኸው እቆማለሁ፣ ይኸው ወንጌልን እሰብካለሁ። ሌላ ነገር የለም። ስለዚህ ያ ነገር ከሆነ በኋላ መጣው። ከመጣ በኋላ ከፈረሰ በኋላ ሁሉም ነገር ከተደመደመ በኋላ ፓስተር ሚስቴ ነው ያለ። ከዛ በኋላ ፓስተር ታሜ የሆነ ትንሽዬ መጽሐፍ ነበረች እና እኔ ከደብረ ሊባኖስ ጎንበስ ቀና ያልኩትን ውሃዬን ተሸክሜ ጸበል ነው የሚባለው ላይ እንግዲህ ተሸክሜ እየሮጥኩ እየመጣሁ እሱ ደግሞ መንገድ ላይ ያገኘኝ የኮቶቤ ኪዳነ ምሕረት ነው። ኮቶቤ ኪዳነ ምሕረት ጋር አገኘኝና ከዛ በኋላ ወንድም ያለ ሰላም ነው እንዴት ነው አልኩት። እያወራን አብረን አንድ ልጅ ተሻግረን የሆነ ጋራ ላይ ልንወጣ አካባቢ ስንደርስ እቺ መጽሐፍ አነባለሁ አምጣላ አነባለሁ። በቀን ውስጥ ደብረ ሊባኖስ ውስጥ 5 ሊትር ነው የሚጠጣው። ወዲያ ለመፈንዳቱ እግዚአብሔር ይመስገን 5 ሊትር 2 ሳምንት ተቀምጬ ነው መጣ። ምንም ነገር የለም። ከወዴ የሚወጣ የለም፣ ከላይ የሚወጣ ነገር የለም። ከዛ በኋላ መጨረሻ ላይ 41 ቄሶች ያስሩላል አሉ። እኔ ያንን ጊዜ ሯጭ ነበርኩና በጣም ሯጭ ነበርኩና ቀነኒሳ ጋር ነበርኩ። ቀነኒሳ እዚህ ጋር ሳለኝ ነበረ። ቀነኒሳ ጋር ወርዱና ታች ወርዱና ሌላ ነገር ይሰሩ ነበርና በዚህ ምክንያት እሱ እኮ እዚህ እኮ ነው የሚሮጠው፣ አንተ እንደዚህ ብትሮጥ ጥሩ ነው። አሃ እንደዛ ነው። አዎ ስንት ብር ነው? አይ 11,000 ነው አልኩት። 11,000 ነው? አዎ ቆይ እንግዲህ ቆይ አልኩና አንድ ጌታቸው የሚባሉ አለ አማን እሱ ሂድ አለኝ እና ገንዘብ ሰጠ እና ከዛ በኋላ ሄድኩ። ሄጄ ያንም 11,000 ጌች እንደዚህ ይላሉ ሰዎች። ምን ላድርግ? ቆይ እስቲ አንተ ተረጋጋ ናና ገንዘቡን ይዘህ ትመጣለህ። እንግዲህ ከዛ ይዘህ ትመጣለህ፣ ይዘህ ትመጣለህ፣ ትራንስፖርቱ ልላክልና እንትን አለ። እኔ ከወደዛው ተነሳውና መጣውና ፓስተር ታሜን አገኘው። ከዛ በኋላ ሳገኝ ልክ እንዳገኘው የሆነ እንደ ጭላንጭል ነገር እንደዚህ ገፈጥቼ 3 ቀን እሱን መጽሐፍ እያነበብኩ 3 ቀን ሲሆን ያቺ ለምንስ ማምሩን ታደክማታላችሁ ልጅቷ ሞታለች የተባለው እሷን አሳየኝ ምስሉ ነው። ሱላልና እሷን አሳየኝና ና ከጎርጋድ ውስጥ አወጣኝና ና ብሎ ከዛ በኋላ አይኔ ይሄን ለካክቶ ከዛ በኋላ ምላሴ ላይ ትፋለብኝና ሄድ በራይ
በራይ ነው። እሷ በኋላ ወደ ቸርች ነው። ወዮ አሁን ቸርች ሊሄድ ነው። አዎ ዳኒ አልኩትን ዳንኤል የሚባለው አለ ታቾ ፓስተር ዳንኤል ያባለ ነው። በጣም ትቼ ነበር ጓደኛ ዳንኤል ምን ይሻለኛል አንተ እንደዛ እኮ ብሎኛል። ያ አንድ ቀን መጽሐፍ የሰጠኝ ሰውዬ አጥቼዋለሁ፣ እንዴት ላገኝ እችላለሁ አለ። የት ለመሄድ? ቸርች ለመሄድ እና ታዲያ ምን ላድርግ አሁን? እንዴት ላድርግ አሁን? ሄድ አለኝ፣ ሌሊት ሄድ አለኝ። እንዳለ ከላይ ላይ ተገፎ ወርቆ በቃ ዳንኩ። የበዛ ቅጽበት ነው ዳንኩት ና እዛ ወዳዶ ዳንኩ። አወዳል ነው ዳንኩ በቃ ምንም ነገር። ከዛ በኋላ መንፈሴ ደህና ነው። ጭንቀትም ስለ ልጆች ይጨነቅ ነበረ። ስለ ከባለቤቴ ጋር እንግዲህ ወደ 6 ዓመት ነው ክርክር፣ የንብረት ክርክር ነው። ከዛ በኋላ ምን ልሁን ዳኒ ሲል ቆይታው አለና ሾላ ቁጭ ብዬ እኔ ቤቴ እዚህ ወደዚህ አካባቢ ነው። ሾላ ቁጭ ብዬ ከዛ ማታ ነውና እየሄድን እያለ ፓስተርን ታክሲ ውስጥ ከዘሪውን ጋር እየመጡ አገኘ። እንዲህ ፈልጌ ስልኬን ፈልጌ ምን ነው? ኧረ ወደ ቸርች ልመጣ ፈልጌ አለ። አዎ የዛሬ 6 ዓመት እና ልትመጣ? አዎ እና ስልክ ከዛ በኋላ ፓስተር ዳንኤል ብሎ ቁጭ ብላ ጠዋት መጣና ግባስታ ግባ ጸልይልኝ እጄን ከፍ አድርጌ ጌታዬን ተቀበልኩ። እስቲ እልል በሉ። በኋላ አባቴን ወሰድኩ። ሙሉ ለሙሉ መልኬ አይታወቅም። ነጭ ይሁን ጥቁር ይሁን ቀይ ይሁን ምንም በቃ እሱን መልክ ሳይዘኝ ሳሳይዘኝ ጠዋት ሌላ ማታ ሌላ ነው። በኋላ ጀመርኩ፣ ትምህርቴን ጀመርኩ። እዛ እያስተማሩት ልክ እንደ ልጅ እያንከባከቡ እዛ ቤት በጣም እዚህ ቤት እግዚአብሔር ይባርካቸው እንደ ልጅ እንደዚህ አይዞና እያሉ እያንከባከቡ ያሳደጉ። አባቴ መጥቶ እዚህ አመኑ። ወንድሞች 2 ወንድሞች እና የወንድሜ ሚስት ልጆች ሁሉ መጥቶ እዚህ አመኑ። ወንድሜ የኔን ያደረገልኝ ብዙ ታሪክ ነው እግዚአብሔር። ከዛ በኋላ ቀጠል ከጌታ ጋር ቀጠልና በመሀል ደግሞ መጣና እንግዲህ አይቶ ማለት ነው። አንዳንድ ጊዜ እኮ ሲሩ ካልቆረጠ እኮ አይቶ ከዛ በኋላ አሳመኑ 45 ኪሎ ነብይ እስራኤል ነው ቋላ ያለና ምን እናድርግ ራያቸዋል። ወዴት ነው ያለው? ወለጋ ያለው መሰረት ነብይ መሰረት ታየገለው እስራኤል አይቼዋለሁ። ቤትዬ እንዴት ይሻለኛል አልኩት። እሷንም እንደዚህ ያልኩት ይሄን ይዤ ነው ያለው። ይሄ እንዳይወርቅ ይሄን ይዤ ነው ያለና ከዛ በኋላ በቃ ሊሞቱ ነው። ሐኪም ቤት አለ። ምን ይሻል? ሐኪም ቤት አለ። ቢሞት ሐኪም ቤት አለ። አሃ 5 ደቂቃ ድሮ ማራቶን የሚሮጠው ሰውዬ ደግሞ ውድድር ደግሞ ይዳላ ያ ማሮዳ መሄዳ መራመዳ አይ ቆይ ጉዳዩ አሁን ዘመዶችም እየተቀበሉኝ አይደለም፣ እኔም እየተቀበልኩ አይደለም። ልጆችም በቃ ማትረፍ አለብኝ ወይ ራሴን ማትረፍ አለብኝ ብዬ ዳራ ላይ እዚህ ካራ ጋራ ላይ ወጣና 3 ቀን ጮህ 3 ቀን አባ በቃ ከወሰድክ ወደ ዘመዴ ልሂድና ንገረኝ፣ ወደ ዘመዶቼ ወደ ሀገሬ ልሂድ ንገረኝ፣ እዛ ልሙት ወይን አለበለዚያ ነብይ ስጠኝና ወይ አንድ ነገር ስጠኝና አሳውቀኛል። በቃ ይሄ መልሴ። ከዛ በኋላ መጸለይ ጀመር። አባትሽ መቼ ቆሞ መቼ ስራ ያቆመ? ስራውን አያቆምም በሉት። እግዚአብሔር ስራውን አያቆምም በሉት። አዎ እንደገና መጣ። 3ኛ ቀን ሲጸልይ ማንታ አንተ በዚህ በኩል ዮሻቡች ወፍ እንደዚህ የሚቦጫጭ ወፍ። ከዛ በኋላ
በቃ የተለያዩ ነገር ከውስጥ ይወጣ። ልሞት ደቂቃ የቀረ ልሞት ሰከንድ የቀረ ከዛ በኋላ 45 ኪሎ ነው መሄድ አልችልም እና ምን ላድርግ አሁን በቃ እሱ ነብይን አማከርኩና ቆይ እዛ ደርሰናልና እዚህ ተመለስና ና እዚህ የሚጸልዩልኝ ስለኝ እሺ አልኩትና እንደዚህ ይዤ በቃ ይሄንም አሳይቶኛል። አሁን ላይ ወደዛ አሳይቶኛል። ይዤ ሲሄድ እዛ ለቀቄ ሄድኩ። ምንም እንደዚህ ምንም እንደዚህ የለም። ያልመጣብኝ ያላደረገኝ ነገር ያልሆንኩት ነገር እግዚአብሔር ግን ነፃ አወጣ። ጌታ ግን ነፃ አወጣ። በደሙ ከዛ በኋላ ደግሞ በኢኮኖሚ መጣ። እየጸለይኩ እያለ እየሮጥኩ ያለ በኢኮኖሚ መጣ። ክፍያ የለም። አሁን በኢኮኖሚ መጣ። ምን ላድርግ? ከዚህ ቡራዩ ቤት አለኝና እዛ መላለስ ነው እና እንዴት ልሂድ? አንድ ቀን የሆነ ሰውዬ ነበር አመኛለ ይሄዳል 2 ብር ነው አንተ ቡራዩ 2 ብር እንዴት 2 ብር እና እንዴት ልሂድ? የታወያ ረዳኛ ከዛ በኋላ ከዚህ ካራ ላይ ከዛ ቡራዩ ደረሱ። ቡራዩ ደርሼ መጥቼ መገናኛ በ2 ብር ከተሳፍሬ እዚህ መጣ። ፒያሳ ላይ ሰው አገኘውና እንጀራ ልጋብዝ አለ። አይ እኔ ጾመኛ ነኝ 40 ቀን ጾም ነበርና እኔ ጾመኛ ነኝ አልበላም ወንድም ነው ያልኩት። እዛ በኋላ ምን አንተ የምትለምነው እግዚአብሔር አይሰጥም እንዴ አለ። በቃ እንግዲህ ምንም ችግር የለም አንተ ካልኮ እሺ ብዬ ዝም አልኩትና ገብቼ ጾሜ ገባውና እንግዲህ ራሴ ነው የምሰራው። ዱቄት ያለ በቆሎ ዱቄት እሷን ነው በምጣድ ላይ አርጌ የሚበላው የለም። ከዛስ ያችን ዱቄት አለች ትንሽ ዱቄቱ አለች። ማታ ገብቼ አጠበጠብኳትና በላው። ማግስቱ ወደ ጸሎት ወደ ጋራ ሄድኩ ጸለው በ37ኛ በ38ኛም እንደዛ ምንም የለም። በቃ የሆነ ልጅ አገኘውና የሆነ 20 ነው 30 ብር ሰጣኝና ተፈጠሩ በላው። ኦኬ አልኩና 39 ላይ ምንም ምግብም የለም ምንም የለም። 39 ላይ የሚገርም ነገር ጀመርኩ። ከዛ በኋላ ሲቀጥል አሁን ጭራሽ ሆኖ የሆነ ሰው 60 ሺህ ከልክሎኝ ነበረ። እሱም አሁኑ ላካል ከዛ በኋላ በወር ደግሞ ባለቤት ወደ ልጅ ካልተመለስክና አብረህ ተመልሰኝ ከአንተ ጋር ይሄ ሁሉ ጌታ መጣ አይደለም። ከዛ እንግት ብሎ ቁስቁልና ተሰበረ። ተሰበረ። እኔም ይኸው አሁን ዛሬ ወይን ከረባታን እያሰርኩ ሱን እየለበስኩ ይኸው እያልኩት ይኸው ተመልከት እየረገጥኩት ነው እንጂ አንተ ከዚህ በኋላ አትረግጥም። ደዛ ነበር ስሙ ይባላል። ስለዚህ በዚህ ቤት ፓስተር ዳንኤል ከኔ ጋር በጣም ብዙ ነገር ደግ ቤት በጸሎቱ ደክም እናት ሌሊት ቀን እየተጉ ለፓስተር ታሜ ለፓስተር ያሱ እዚህ ቤት ውስጥ ያልደከመው ሰው የለምና እግዚአብሔር ይባርካችሁ። ይሄ ነው የሆነልኝ። አሜን። እግዚአብሔርን አንተ ጊዜ እስቲ ተነስተና
ተባረኩ። ጌታ ይባርካችሁ።